ያለውበት አሚባራ ፕሮፐርቲ ሳይት ፊት ለፊት ላይ ነው የሚገኘው ማለት ነው። ሶ ምን ያክል ከፍሬንድሺፕ ፓርክ እና ከሸራተን ምን ያክል ርቀት እንዳለው ላሳያችሁ ነው። እዚህ አካባቢ በጣም ትላልቅ የፋይናንሻል ተቋማቶችም ይገኛሉ። ሰላም እንዴት ቆያችሁ? ዛሬ እንግዲህ ወንዝ ዳር ፕሮጀክት ላይ ተገኝተናል ማለት ነው። የወንዝ ዳር ፕሮጀክት የሚገኘው ከሸራተን አጠገብ ወይም ከፍሬንድሺፕ ፓርክ አጠገብ ላይ ነው የሚገኘው። ስለዚህ አንዳንድ መረጃዎችና እንዲሁም እዚህ አካባቢ ትልቅ ፕሮጀክት አለ፣ እሱም አሚባራ ፕሮፐርቲ። ስለሱ አንዳንድ መረጃዎችን ከኢንቨስትመንት አንጻር ከመኖሪያ አንጻር በጣም ምቹ የሚባል ፕሮጀክትን አሚባራ ፕሮፐርቲ እያስገነባ ይገኛል። ስለሱ እንግዲህ አንዳንድ መረጃዎችን እናደርሳችሁ ይሆናል። አብራችሁን ቆዩ። ይህን ቻናል ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። እንግዲህ አሁን የሚገኘው የወንዝ ዳር ፕሮጀክት ውስጥ ላይ ነው የሚገኘው። ኋላዬ ደግሞ የምትመለከቱት የአሚባራ ፕሮፐርቲ ሪል ስቴት ኮምፓውንድ አፓርትመንት ነው። ይሄ አፓርትመንት ከወንዝ ዳር ፕሮጀክት በዎኪንግ ዲስታንስ ላይ ነው የሚገኘው ማለት ነው። በዚህ እንግዲህ ወክ እያደረጋችሁ ከፋሚሊ ጋር ጥሩ ታይም የምታሳልፉበት ይሆናል ማለት ነው። ይሄ እንግዲህ የአሚባራ ፕሮፐርቲ እዚህ አካባቢ በጣም ትላልቅ የፋይናንሻል ተቋማቶችም ይገኛሉ። በእነዚህ መካከል ኢትዮጵያ ንግድ ባንክ አለ፣ ሸራተን አዲስ ይገኛል፣ ፍሬንድሺፕ ፓርክ አለ፣ ሀብት አለ፣ ሌሎችም ትላልቅ ፋይናንሻል ተቋማቶችም ይገኛሉ ማለት ነው። እንግዲህ ይሄ አሚባራ ፕሮፐርቲ ከባለ 1 መኝታ እስከ ባለ 4 መኝታ አፓርትመንቶችን ያካተተ ሲሆን እነዚህ አፓርትመንቶች በጥሩ ዋጋ ሊከራዩ የሚችሉ አፓርትመንቶች ናቸው። እነዚህ ቤቶቹ እንግዲህ ከባለ 1 መኝታ እስከ ባለ 4 መኝታ ሲሆን ከ10% ቅድመ ክፍያ ጀምሮ እነዚህ ቤቶችን ማግኘት ትችላላችሁ። በስር በምናስቀምጠው ስልክ እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ አፓርትመንት ውስጥ የሚገኙት ካሬ አማራጮች ከ71 ካሬ ጀምሮ እስከ 267 ካሬ አማራጮች አሉ። እንዲሁም ትላልቅ ፔንት ሃውሶች ይገኛሉ ማለት ነው። ለምሳሌ እንደ ኢንቨስትመንት አማራጭ ብታዩ ባለ 1 መኝታ እስከ $2000 ድረስ ሊከራዩ የሚችሉ አፓርትመንቶች ናቸው ማለት ነው። በዛም ከፍ ያለ ሲመጣ ዋጋቸው በዛው ልክ እየጨመረ ይመጣል ማለት ነው። አሚባራ ፕሮፐርቲ እንግዲህ ከሚያስገነባቸው ብሎኮች መካከል የመጀመሪያው ፌዝ የምንለው ኤርታሌ ብሎክ ነው። ኤርታሌ ብሎክ ማለት ከላይ የምትመለከቱት ኦልሞስት የግንባታ ሂደቱ 85% ያለቀ ነው። ናጥል ካርታ ያለቀላቸው አፓርትመንቶች ናቸው። እነዚህ ቤቶችን በ20% ቅድመ ክፍያ ከፍላችሁ በ10 ወር ውስጥ የግላችሁ የምታደርጉበት ወይ ካርታ የምትረከቡበት ቤቶች ናቸው። ሌላው ደግሞ በ2 ዓመት የምትረከቡት ደግሞ አፓርትመንቶች አሉ። እነዚህ አፓርትመንቶች ደግሞ አሁን ላይ የፋውንዴሽን ስራ እያለቀ ነው የሚገኘው ማለት ነው። እነዚህ ቤቶች ደግሞ በ10% ቅድመ ክፍያ ጀምሮ ወይም ከ900,000 ብር ቅድመ ክፍያ ጀምሮ እነዚህ ቤቶችን መግዛት ትችላላችሁ ማለት ነው። ይሄ ሎኬሽን እንግዲህ ከብዙ ለመኖሪያም ሆነ ለኢንቨስትመንት እጅግ ተመራጭ ሆነ ሰፈር ነው። አሁን ላይ እንግዲህ ኮሪደር ስራም ኦልሞስት እያለቀ ነው የሚገኘው። ከፊቱ ደግሞ የፍሬንድሺፕ ፓርክ አለ፣ ሸራተን አለ፣ አብሮት ቤተ መጻሕፍት አለ፣ እንዲሁም ሳይንስ ሙዚየም ይገኛል። 360 ዲግሪ ሙሉ በሙሉ መንገድ ነው። በዚህ አድርገው በውዳሴ የሚያወጣ መንገድ አለ፣ ወደ ፖስታ ቤት የሚያወጣ መንገድ አለ፣ ወደ ሸራተን የሚያወጣ መንገዶች አሉ ማለት ነው። እንግዲህ ይሄ የአሚባራ ሳይት ለመኖሪያም በጣም ምቹ ነው። ለኢንቨስትመንትም ብታስቡበት በጣም ምቹ የሚባል ሎኬሽን ላይ የሚገኝ ነው። እንግዲህ ቤት ሲባል መኖሪያ ብቻ ሳይሆን ቤተር ላይፍ ስታይል ወይም የተሻለ ኑሮ ወይም ዘመናዊ ኑሮ የምታገኙበት አፓርትመንት ነው አሚባራ እያስገነባ የሚገኘው። ከዚህ አንጻር በጣም ዋጋም አሁን ላይ በጣም ተመጣጣኝ የሆነ ዋጋ ላይ ነው። አሁን ላይ ደግሞ የተወሰነ የዲስካውንት አማራጮችንም አዘጋጅተናል። በምናስቀምጠው ስልክ እኛን ኮንታክት አድርጋችሁ ሙሉ መረጃ ማግኘት ትችላላችሁ። ሀገር ውጭ ያላችሁ ካያቻችሁን በመላክ እንዲሁም ከኛ ጋር ኮንታክት እንዲያደርጉ ማድረግ ትችላላችሁ። ሳይት ቪዚት በማድረግ ቢሮ በመምጣት ሙሉ መረጃ ከኛ መውሰድ ትችላላችሁ። እንዲሁም እዛ ሆናችሁ በዲኤችኤል ያለውን ፕሮሰስ መጨረስ ትችላላችሁ ማለት ነው። እኔ ሀብታሙ እባላለሁ። የአሚባራ ፕሮፐርቲ የሽያጭ አማካሪ ነኝ። ማንኛውም ጥያቄም ዲቴል የሆኑ ኢንፎርሜሽኖችን ከፈለጋችሁ በምናስቀምጠው ስልክ እየደወላችሁ በድጋሚ እኛን ኮንታክት ማድረግ ትችላላችሁ። እነዚህ ቤቶች ካርታ አልቃሉ። የባንክ አማራጭም አለ። 50-50 የባንክ አማራጮችን አዘጋጅተናል ማለት ነው። ምክንያቱም እያንዳንዱ ቤት የተናጠል ካርታ ሬዲ ስለሆነ ማለት ነው። ሌላው ደግሞ የአሚባራ ቤቶች ሲገነቡ ከሌላው አንፃር ብሎክ ቱ ብሎክ ያለው ጋፕ ወደ 21 ሜትር ርቀት አላቸው ማለት ነው ቤቶቹ ሲገነቡ። ይሄም ከፕራይቬሲ አንፃር ከጎረቤት ያለው ፕራይቬሲ አንፃር በጣም የተጠበቀ ይሆናል ማለት ነው። እንዲሁም ቤቶቹ በደንብ ናቹራል ቬንቲሌሽን እና ሁሉም ቤቶች ብርሃን የሚያገኙ ቤቶች ናቸው ማለት ነው። ሌላው ፋውንዴሽን ላይ ሲሰራ ምንም አይነት እርጥበት እንዳይገባ ወተር ፕሩፍ ቤዝመንት
የተሰሩ ቤቶች ናቸው ማለት ነው። እንዲሁም የቤዝመንት ከፍታ ወደ 3 ሜትር ከ70 ሚደርስ ይሆናል ማለት ነው። ከፍታው ከ3 ሜትር ከ70 ይሆናል። ይሄም እንግዲህ ትላልቅ መኪናዎች፣ አምቡላንሶች እስከ ግራውንድ ድረስ ሄዶ አክሰስ ማድረግ ይችላሉ። ሌላው ደግሞ የኛ የአሚባራ ቤቶች ሲሰሩ ሊፍቶቹ የሆስፒታሊቲ ሊፍቶች ምንላቸው ናቸው። ይሄም ስትሬቸር መያዝ የሚችሉ ትላልቅ ሰፋፊ ሊፍቶች ናቸው ማለት ነው። ደረጃውም እንደዚህም ለአደጋ ጊዜ መውጫ ተደርጎ የተሰሩ በጣም ሰፋፊ ደረጃዎች ናቸው። ፕሬሸራይዝድ የሆነ ስቲር የሆኑ ናቸው። እሳት አደጋ ቢመጣ ራሱ ኮንትሮል ማድረግ የሚችል የሆነ ደረጃዎች ናቸው የተሰሩት ማለት ነው። የአሚባራ እያንዳንዱ ቤቶች በኳሊቲ እና በጥራት የተሰሩ ሲሆን እነዚህ ቤቶች እንግዲህ በ10 ወር ውስጥ ዴሊቨሪ የምናደርጋቸው ይሆናል ማለት ነው። ሌላው ደግሞ በ2 ዓመት ተኩል በምቹ አከፋፈል በረጅም ጊዜ ክፍያ ሂደት ምቹ አከፋፈል ወይም የረጅም ዓመት የክፍያ ሂደቱን አዘጋጅተናል ማለት ነው። ያለውበት አሚባራ ፕሮፐርቲ ሳይቱ ፊት ለፊት ላይ ነው የሚገኘው ማለት ነው። ሶ ምን ያክል ከፍሬንድሺፕ ፓርክ እና ከሸራተን ምን ያክል ርቀት እንዳለው ላሳያችሁ ነው። ኋላ እንግዲህ እዚሁ ፊት ለፊት ላይ የአሚባራ ሳይት ይገኛል ማለት ነው። በጣም የሚያምር ቪው ያለው ለእይታም ለመኖሪያም በጣም ነፋሻማ የሆነ ኤሪያ ላይ የተገነባ ነው። ዳውንታውን የሚባል ቦታ ላይ ነው። ያን ኮንታክት ለማድረግ በስልክ በምናስቀምጠው ስልክ 24 ሰዓት እኛን ኮንታክት ማድረግ ትችላላችሁ። እናመሰግናለን።